ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ከኔ ጋር ሰላም ነኝ ያለው አልሐምዱሊላህ። የሚገራርም ቃሽ ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የዚች ዋጋ የኪችን ዋጋ እንደምትመለከቱት በምታምር ሁኔታ ሰርተናታል። 38 ሺህ ብር ነው ማለት ነው። የምታምር ኪችን ናት። ኤል ኪችን ማለት ነው። ወደ ቁም ሳጥኑ ስንመጣ ሜትር ከ80 በ2 ሜትር ከ40 የሆነ ቁም ሳጥን ነው። የዚህ ዋጋ ደግሞ በአሁኑ ሰዓት 40 ሺህ ብር ነው ማለት ነው። ውስጥ ላይ አመች አድርገን በዚህ በኩል እንደዚህ ሙሉ ከውስጥ መሳቢያ መስታወት መደርደሪያ ያደርጋለታል። በዚህ በኩል ደግሞ እንደዚህ ከተለያየ የማትጠቀሙትን ነገር መስቀል ትችላላችሁ ማለት ነው። ወደ አልጋው ስንመጣ ደግሞ የዚህ አልጋ ሜትር ከ50 ነው። ፍላት አልጋ ነው ማለት ነው። 33 ሺህ ብር ነው። የሚያምር አልጋ ነው። እንደዚህ እዚህ ከአካባቢ ያለች እነዚህ መሳቢያ ናቸው ማለት ነው። ከታች ያለው በር ነው። ከዚህ ያለው መሳቢያ ነው ማለት ነው። 33 ሺህ ብር ማለት ነው። ወደ ኮሜዲኗ ወደ መዋቢያ ስንመጣ እንደዚህ ወንበር አላት። በዚህ በኩል ደግሞ የሱ አራት መሳቢያ አምስት መሳቢያ ከላይ እንደዚህ ደግሞ ኮስሞዋ ባጠገብ አንድ መሳቢያ አላት ማለት ነው። የምትገርም መዋቢያ ናት። በአሁኑ ሰዓት ይቺ 16 ሺህ ብር ናት ማለት ነው። እነዚህ ደግሞ ኮርኖር ቡፌዎች ናቸው ማለት ነው። ስፋታቸው 70 ሳንቲም ቁመታቸው ደግሞ 2 ሜትር ነው ማለት ነው። የሚያምር ኮርና ላይ የሚገጠሙ ናቸው። የእነዚህ ዋጋው በአሁኑ ሰዓት 22 ሺህ ብር ነው ማለት ነው። እንደዚህ በሩ ይሄ በመስተዋት ነው። እናንተ በበር ማድረግ ትችላላችሁ። ከውስጥ ያለው ደግሞ እንደዚህ በጣውላ ነው ያደረግነው። እናንተ በመስተዋት ማድረግ ትችላላችሁ በፈለጋችሁት ማለት ነው። የዚህ ዋጋ ከታችኛው ጋር አንድ አይነት ነው ማለት ነው። 40 ሺህ ብር ነው። ይሄ ስራውም ሁሉም ዲዛይኑም ሁሉም ነገር ቀቡም አንድ አይነት ነው ማለት ነው። በዚህ በኩልም እንደምትመለከቱ ይሄ መሳቢያና ከላይም እንደዚህ በሚገርም ሁኔታ ለሻንጣ ለተለያየ የማትጠቀሙትን ነገር እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ዋጋው 40 ሺህ ብር ነው። ይቺ ደግሞ 16 ሺህ ብር ናት ብያችኋለሁ። ታች አንድ አይነት ነው። የእህታችን ሁለት እህት ናቸው ማለት ነው ያዘዙን። አንድ አይነት እቃ ነው ያዘዙን ማለት ነው። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አልጋውም እንደዛው 33 ሺህ ብር ነው። ይህም አንድ አይነት አልጋ ነው ማለት ነው። እንደምትመለከቱት እነዚህ ደግሞ የመጽሐፍ መደርደሪያ ናቸው። 7 ሺህ ብር ናቸው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።